አጋፍጣለሁ። ስለዚህ እኔ ማድረግ ያለብኝ አላለ ወላሂ አላለ ያመረ አልዋሽም። እኔ እንደዚህ ብሎሻል የሚልሽ ሰው ከመጣ ችግር የለብኝም። አልገባም ነው ያለው። ኖ እቺ የሆነ ነገር ብሎኛል፣ የሆነ ስድብ ተሳድባል እና በጣም ነው የደበረኝ። ገባ ምንም ባልሰማከው ባላየከው ነገር አሁን ዛሬ እሷ ሄዳ ተንቀልቅላ አፋን በከፈተችበት ነው ይሄ ሁሉ ነገር የመጣባት ማለት ነው። መጀመሪያ ስለዛ ነገር ኤልሽ እኔ ቆይሽ አዳምጪ። እኔ ስለኔና ስለኔና አውራ እንጂ እኔ ስለሌላ ሰው አያገባኝም። እሱ የእናንተ ጉዳይ ነው። እኔ አንዳንድ ጊዜ ሳስበው አዳምጪ። እኔ አሁን ምን አለ መሰለሽ ሁሉም እዚህ ሚዲያ ላይ ያለው ለእኔ ቲክቶክ ደሞዝ የሚከፍለኝ ነው የመሰለኝ። እኔ ከማንም ሰው አልገባም። ምን አገባኝ? በሲጽ እኔ የራሴ የሆነ ራሴ የምንቀሳቀስበት በብሔርተኝነቱ 30 ሰዓት የሚያከራክረኝ አጀንዳ አለኝ። አሁን ከማንም አልገባም። ከአንቺም ወደ አንቺም አልመጣ ወደዛም አልሄድም። አያገባኝም። እኔ የምጠራበት ምክንያት አሁን ብዙ ሰው ፖስቶ በዚህኛም በኩል አንተ ተሳድባል ብላችሁ እየተለጠ በዛም ተሳድባል ተብዬ የአገር ጋራን ነው የሚሰድበኝ። እኔ ማንም አልደረስኩም። እኔ ብሔርተኛ ነኝ። ሲጸብ አልገባም። ምን አገባኝ? ነኝ ጆከር አንተ ብሔርተኛ ነህ አይደል? አዎ እኔ ብሔርተኛ ነኝ። ብሔርተኛ ከሆንክ እነዚህ ቡዶች ደም ጠጪዎች ደም ሊጠጡኝ ስትል አንተ ለምን አትቆም? ብሔርተኛ ለሆንክበት ብሔር ማን ነው የእሷ እንደሚጠጣው? እኔ ኤልሽዬ አስወጥኝ ከእንደዚህ አይነት ነገር። እኔ አንቺን አልተናገርኩም። የተናገርኩት ስምሽን አንስቻለሁ። ስምሽን ያነሳው ከኤልሻዳይም ከአንቺም ከማንም አልሆንም እንጂ ያልኩት ሌላ ነገር ካለ ጠይቁኝ። አሁን እኔ እንደዚህ አይነቱ ተብካካ ነገር ውስጥ እኔ አታስገ እኔ ወንድ ነኝ፣ በቃ ወንድ ነኝ። ማንኛችሁም እኔን ስሜን ጠርታችሁ አጥፍታል ካላችሁ ስሜን ጠርታችሁ ስደቡኝ፣ ያን ጊዜ እመልሳለሁ። እሱ ነው ያለኝ። እኔ ያለኝ መልስ ይሄ ነው። ከዚህ ውጭ እኔ ማንም ሰው አያጥራኝ። እኔ በሴት ጸብ ማንም አይመለከተኝም። ማንም ጸብ አልገባም። አመሰግናለሁ። ሰድቦኛል የምትይበት ሪከርድ ምናምን ካለሽ ይቀጣለሁ። አይቻለሁ፣ ሪከርድ ጆከር አይቻለሁ። ይሄ ነው ጨዋታ። እንደው ምንድነው አንቺ ደግሞ የሚታርግሽ ቁጭልሽ ሊያ እየሰሞኗ መቼ ነው? የት ነው? አላየሁም። ዛሬ ጠዋት እንዴ የስካይን ስልክ ቁጥር ፖስት አደረገች። ስንት ነገር አፏን ስከፍት ቆይታ። ወንድ ልጅ እኮ ነው የምትሳደበውን ስድብ ስቶሪ ላይ ገብተሽ እዩ። የምትሳደበውን ስድብ ማለት ነው ከአፏ የሚወጣውን ቃል እንዴት ፖስት ተደረግኩ ብላ እሪ ስትል ሰው ሰብስባ ዋለች። መጀመሪያ ማን ነው የእሱን ስልክ ፖስት ያደረገው? እሷ። ለምን? በምን ምክንያት? ስካይ ለምን ገባ እዚህ ጉዳይ ላይ? እኔ የኔ ሰፖርተር ስለሆነ ማን ማትነካው ሰው አለ እንዴ? እሷ እናት አባቷ ተፋቱ ትላለች። እኔ እኮ ስላንቺ እናት አባት እኮ ማውራት እኮ ከብዶኝ አይደለም። የባልሽ ፎቶ እንዳለኝ እኮ ታውቂያለሽ እኮ። ስላንቺ እናት አባት ማውራት ከብዶኝ አይደለም። የአባትሽ የእናትሽ አሁን ያገባት የኔ ፎቶ ምናምን አጥቼ እኮ አይደለም። እንዳንቺ ስላልሆንኩ አንቺ ስለምሻል ጠፍቶኝ እኮ አይደለም። አንቺ እኮ አወጣለሁ እንትናን እንደዚህ ያልሻትን እንዴ እኔም እኮ አለኝ እኮ ብዙ ማወጣው ነገር እኮ አለ። ወይዘሪት ሰበነው እኔም እኮ በጣም ብዙ ማወጣው ነገር አለ እንዴ። ከኔ ጋር የተጣላሽው ከኔ ጋር ጨርሽ። እኔንማ ምንም እንደማታረጊ እኔ ላይ ምንም እንደማታመጪ ታውቂዋለሽ። ሰው አስገድላለሁ እዛ ኢትዮጵያ ቀል ማን ኢትዮጵያ ሰው ማስገደል ቀላል ነው ያለሽ? ለሄለንም እኛ ናት እንዴ ስትለምንዩሽ ሄዱልኝ ቤቷ ብለሽ ማን ነው ኢትዮጵያ ሰው ማስገደል እንትን ነው ቀላል ነው ያለሽ? እስኪ የኔ አምብሎክ አድርጊኝ። እኔ አድራሻዬን ከነ ቤቴ ልክልሻለሁ። እኔ የምኖርበት አፓርትመንት አይደለም አንቺ የምትልኪያቸው። እኔ ራሴም አይዲያ ሳይቼ ነው የምገባው። ህግ አለ እኮ ኢትዮጵያ እኮ ህግ አለ። ህግ ሌላ መስሎሽ ነው?
ለማን አስገድላታለሁ ብለሽ እንደጻፍሽ ታውቂዋለሽ። ስቶሪ ላይ አድርጌው ነበር። ለማን እንዳልሽ ታውቂዋለሽ። እንደው አንቺ ማለት ነው አስገድለሽ ማሳየት አለብሽ። እኔ አባዘር፣ እኔ የእንትና ልጅ፣ እኔ እንትና አይደል የምትይው፣ አስገድለሽ ማሳየት አለብሽ። እንዴ ፎሎወሮችሽ ይጠብቁሻል። 300 ምናምን ሺህ ሰው ይከተልሻል አይደለ? ያልሽውን ማድረግ አለብሽ። ያልሽውን ማድረግ አለብሽ። እኔ እጠብቅሻለሁ። አምብሎ ካርግኝ እኔ እልክልሻለሁ አድራሽ። ምንም የትም ሳትሄጂ ከዛ እንደዚህ ቁጭ ብዬ ነው የምጠብቅሽ። ከዛ ደግሞ ሊያስገድሉኝ ነው አንቺው ታመጪው አንቺው ታሮጪው አሉ ሊያ። እኔ እኮ አንቺ ቤተሰብ ጋር ስትሄጂ አንቺ ቤተሰብ ጋር መሄድ አቅቶኝ አይደለም። የአንቺ የአባትሽ የእናትሽ የእንጀራ እህቶችሽ ፎቶ ጠፍቶኝ አይደለም። ምንድነው? ምን አደረጉኝ እነሱ? በምን ደረሱብኝ? በምን ደረሱብኝ? እኔ እነሱን ማስገባት ውስጥ አላስገባም እንጂ ጠፍቶኝ አይደለም። እኔ ግን ግራ የሚገባኝ እኛን ለማስገደል በጣም ይዚ የእነሱ የሆነ ነገር ደግሞ ፖስት ሲደረግ ህግ ያለበት ሀገር ላይ ነው የምንኖረው። ወንድ የሆነ ይጠቀም። እኛም እኮ እንደዚህ ማለት እንችላለን። ህግ ያለበት ሀገር እኮ እንዴ መሀል ከተማ ላይ እኮ ነው ያለ ነው። እኛ እኮ ሰው ይገደላል እንዴ? ዝም ብሎ እኮ በመጀመሪያ ደረጃ የሰውን ፕራይቬት ለምን ታወጣላችሁ? ከተጣላችሁ የተጣላችሁትን ሰው መሳደብ እንጂ ነገር ምን አስፈለገ? ሰው ስትነኪ ደግሞ ያም ሰው እንደሚመልስልሽ ማሰብ አለብሽ። አሁን እስካይ ጋር ሄደሽ በዚህ ደረጃ ወንድ ልጅ የማይሰደብ ስድብ በዛ አፍሽ እንደዛ ስትሳደቢ ስትጸዳጂ እሱ አሜን አሜን እያለ ቢቀበልሽ ነበር የመሰለሽ? አሀ እኔ ልሳደብ ዝም በሉኝ እንደዛ ነው። እዚህ ውስጥ ያላችሁ 3700 ሰዎች አላችሁ። ስለ እውነት ጥያቄ ልጠይቃችሁ። ተው ጥላቻችሁ የምትጠሉን ሰዎች እንዳላችሁ እና ስለ እውነት ልጠይቃችሁ አንድ ጥያቄ። እውነት ሃይማኖት ካላችሁ ስለ ሃይማኖታችሁ ልጠይቃችሁ። አንድ ሰው ከአንድ ሰው ጋር ከተጣላ ከዛ ሰው ጋር ነው እንጂ መጨረስ ያለበት። ገስት ገብቶ ያወራው ጊፍት የሰጠውን ሁሉ እየተወጣ መሰደብ አለበት? ለምሳሌ የኢቢኤስ ጋዜጠኛዋን ቃል ኪዳንን ከነባሏ ነው ተለጥፎ ያየሁት ሰድባት ማለት ነው። እስኪ ቃል ኪዳን የሰደበችሽን እስቲ አንቺ አውጪና ስቶሪሽ ላይ ለጥፊ ወይ ፖስት አድርጊ፣ ወይ እናንተ የእሷ አሽከሮች ፖስት አድርጉ። ቃል ኪዳን እሷን ስትሰድባት ካለ ለምን እዚህ ቤት ገስት ገባች ተብሎ ነው የተሰደበችው? መጥፎ ነገር አላወራች። ያወራችሁ ስለ አሜሪካ ኑሮ ነው፣ ሌላ ነገር አይደለም። አታያይዙ። እዚህ ውስጥ ያላችሁ ሰዎች የሌለ ነገር ወጥቷል እንዴ? ማዳመጥ መናገራችን የተነሳው በአቤል ነው። በአቤል ነው እንዴ እየሆነች ያለችው ልጅቷ እንዴ? እኔ ያረፍኩበት ሪዞርት መጣ ሊያ። እኔ ያረፍኩበት እኔ ኩሪፍቱ ነበርኩኝ። 2 ሳምንት ከቆየ በኋላ ነው እሱ የመጣው። ገብቶ መናገር ይችላል። መጣ ከሷ ጋር ስለተጣላው ብዬ እኔ አቤልን ከሷ በፊት ነው ማውቀው። የዛሬ ስንት ዓመት ነው ማውቀው። እኔ አቤልን ተገናኘን፣ አየሁት፣ ሰላም አልኩት። አይ ከሷ ጋር ከተጣላ ሰው ጋር እንደዛ ማለት ነበረብኝ እንዴ? ልትሞት ነው እንዴ? ልጁ ከጻን ልጅ እኮ ነው። እያሽም እኮ አይደለም። እንደዚህ ነው። እንደዚህ እያንገበገበሽ ያለ የእሱ ጉዳይ ነው። መጣ፣ ሰላም አልኩት፣ በቃ አለቀ። እንዴ ልትታነቅ የደረሽ እኔም ኧረ በስመ አብ። እኔ እንደዚህ እንደምትሆኝበት በደንብ ቪዲዮ ምናምን ሰርቼ አሳይሽ ነበር። እኔ ምንም አልመሰለኝም። እኔ እንደዚህ ኢሹም የምታረጊው አልመሰለኝም። እንዴ አንቺ ሰው ቤተሰብ ጋር ስትሄጂ አንቺ ታርተሽ ነው እንዴ? ወይ ከሰማይ ወርደሽ ነው? አንቺም እኮ ቤተሰብ አለሽ እኮ እንዴ! አንቺም እኮ ቤተሰብ አለሽ። አንቺ በሄድሽበት ልክ መሄድ ቀላል እኮ ነው። አንቺም ቤተሰብ አለሽ፣ እናት አባት አለሽ። አልበቀልሽም እኮ አለሽ፣ ቤተሰብ አለሽ። ዙሪያሽ ላይ ሰዎች አሉ። አንቺ ዙሪያ ያሉትን ሰዎች እኮ አታክ ማድረግ ቀላል እኮ ነው። ሊያ አንቺ ጋር መጥቶ ስንት ሰው ይጽፋል? በጣም አንዲ ነበረች እያለ ስንት ሰው ይጽፋል?
በጣም ብዙ ሰው ለእኛም እንደሚጽፉ ለእሷም እንደሚጽፉ ለእኛም ይጽፋሉ። ስለ ኤንጂኦ እኮ ምንም አናውቅም። ስለ ብዙ ነገር እኮ ብዙ ነገር አለ። ሲጀመር ቤተሰብ መግባት የለበትም። እዚህ ውስጥ ያላችሁ ልንገራችሁ፣ ጥቃቅንና አነስተኛ የምትሳደቡ ስትሳደቡላችሁ ደሩ። ስለ እውነት አይምሯችሁ የሚሰራ ከሆነ የምትወዷት ከሆነ የምታከብሯት ከሆነ ሰው ጋር ስትደርስ እኛን ትስደበን፣ ችግር የለውም። እኔ ቪው ነኝ፣ ስራ ነኝ፣ ዶላር ነኝ። ዩቱብ ላይ ስለ እኔ ካላወራች ምንም ነገር ቪው ላይ ኖራት ይችላል፣ ታውራ። ግን ቤተሰብ የሰውን ሰው መጥቶ ባወራ ቁጥር ከዳኝ። አሁን ኩማን ባለፈው ስትሰድቡት ነበር። ካያችሁ እኔ ምንድን ነው ያልኩት? ውጣ እንደምትሰድቡት ስለማቅ ማለት ነው። ቃል ኪዳን ገባች። ቃል ኪዳን ስትሰደብ ነበር። አንዳንዴ ለእውነት ተናገሩ፣ እራሳችሁን ታዘቡ። አይታችሁ ማለፍ የሚባል ነገር አለ እንዴ ማለት እኛን ትሳደብ። በቃ በጣም ብዙ ደጋፊዎች አሏት፣ አንክድም እኮ ደግፏት። ግን ፐርሰናል እሷ ናት ሰውን እያዋረደች ያለችው። እኔ ቪዋለኝ እንጂ እባክሽ አንቺ ነሽ ነገሩን ያባባሹ። ለምን አባሽ ነው ነገሩን ያባባስኩት? አቤል እና ኤልሻዳይ ተገናኝተዋል። ክለብ ተንበርክኮ እስኪ ከፍቶላታል። ይኸው በፊት ለፊቷ ነው የምነግርሽ። ምን አባሽ እንዴ አዳምጪ። እስኪ ጠጡ ማለት ተዝናኑ ማለት ሌላ ነገር አደረጉ ማለት ነው እንዴ? ደነዝ አዳምጪ። አሁን ማለት ነው እሷ የምትመካው ቪዋለኝ እንደዚህ ይልሽ። እሷን እኔ አሁን ምንም ሳልሰድባት ነው ይሄ ሁሉ ሰው ቁጭ ብሎ የሚያየው። እሷን መሳደብ ብጀምር ከዚህ በላይ ሰው ይገባል። ቪው ምንም ማለት ተሳዳቢ ሰው ሁልጊዜም ተመልካች አለው። ኦፍኮርስ ነው ቁጭ ብዬ አንቺን እቺ እንደዚህ በአንቺ ልክ ብሰድብሽ በጣም ብዙ ሰው ይገባል። እያይ ተመልከች። ተሳዳቢ ሰው ስድብ ያለበት ቦታ ሁሌም ቪው አለ። ድራማ ያለበት ቦታ ሁሌም ቪው አለ። አንቺ ሲጀመር በህይወትሽ ሰላም የለሽም። አሁን ለምሳሌ ከኔ ጋር ያለብሽን ችግር ብትፈቺ ከሌላ ሰው ጋር ትጀምራለሽ። ከሌላ ሰው ጋር ከሊያ ጋር ያለሽን ችግር ብትፈቺ ከሌላ ሰው በህይወትሽ ሰላም ኖሮሽ አያውቅም። አንቺ ከማን ጋር ሰላም ሲጀመር እንዳልኩሽ ነው። ከኔ ጋር ብትታረቂ ከሌላ ሰው ጋር ትጣያለሽ። ከሌላ ሰው ጋር ብትታረቂ ሰላም የለውም። ህይወትሽ ሰላም የለውም። ሁልጊዜ ድራማ ላይ ያለሽ ሰው ነሽ። እኔ አርፌ አንገቴን ደፍቼ ጌም ስለምጫወት ነው እንጂ እቺ እንደዚህ ምናምን ብል ተመልከቺ። ቪው ምንም ከባድ ነገር አይደለም። ስድብ ነው ቪው የሚጠይቀው ወይ ድራማ። እቺ እንትናን ጥሯት እንደዚህ ቆርጣችሁ ላኩላት ምናምን እያልኩ ብሳደብ አንድ ስድብ ካፌ አልወጣም። ብሰድብሽ ኖሮ ደግሞ በደንብ ሰው ይገባል። ገባሽ? ስድብ ድንቁርና መሀይብነት ነው የሚጠይቀው። ሌላ ምንም ስድብ እውቀት አይጠይቅም። አቤት የእንትና ስድብ እኮ በስመ አብ አያስብልም። ስድብ ያዋርዳል። ስድብ ቆሻሻ ነው እንጂ እሷ የምትሳደበው ስድብ እንዴት አይነት ልጅ ናት አያስብልሽም። ስድብ መስደብ ፈልግ ነው አንቺ አጥቤ እሰጥሻለሁ። ታውቂዋለሽ አፌ መስደብ ብፈልግ ያንቺን ቤተሰቦች ማውጣት ያንቺን ቤተሰብ ማዋረድ ብፈልግ ሁሉ በእጃችን ሁሉ ሊያ ታውቃለች። ማን ምንሽ እንዳለ ሊያ ታውቃለች። እኔ ግን እንደዛ አላደርግም። ምን አደረገኝ? እኔ ያንቺን አባት ወጥቼ ምን አደረገኝ? ያንቺን ባል አውጥቼ ይሄውና ምን አደረገኝ? ባልሽ እኔ ችግሬ ከአንቺ እኔ አይቶኛ አግኝቼዋለ አውርቼዋለ ምን አደረገኝ? እኔና ነው ያንቺን አባት ያንቺን ባል እንደዚህ እያልኩ የምሰደበው እና ልክ እስካይ ጋር የሚሄድሽበት እንትን ምንም ሌላ ምክንያት ኖሮሽ አይደለም። እስካይ ጋር ሄደሽ ሰደብሽው ስቶሪ ላይ አድርጌዋለሁ። ስልክ ቁጥሩን ለጥፍላቸዋለሁ ስትይ ስልክ ቁጥሩን ስቶሪሽ ላይ ለጠፍሽ። አድራሻሽን አውጥቶ ለጠፈ። የአንቺ እንትን ምንድነው? እኔ ልናገር ሰው አይናገረኝ። እኔ ልናገር ሰው አይናገር። አንድን ሰው የሆነ ነገር ስታደርግ ሌሎቹንም ሞክሪ፣ ይመልሱልሻል። ሰው ሲመልስልሽ ግን እንትን አትበይ፣ አትንጨርጨሪ። ሊያስገድሉኝ ምን ሊሉኝ ስለመገደል የጻፍሽውም ያወራሽውም አንቺ ነሽ። አወጣዋለሁ ቴክስትሽ። ለማን ምን እንደጻፍሽ ታውቂያለሽ። አስገድላታለሁ እኔ እሷን በህይወት ነው የምፈልጋት ስትይ ማንሽ አንቺ? እስኪ አንድ ፀጉር እኔ አንብለው ካርጊኝ እልክልሻለሁ አድራሻዬ። በህይወት ነው የምፈልጋት እሷን ብለሽ የላክሽው ለማን ምን እንደጻፍሽ ታውቂያለሽ። አንቺ ነሽ ስለ እንደዚህ አይነት ወሬ ጀመርሽው። ላይቭሽ ላይ ሪከርዱም አለ። ኢትዮጵያ ሰው ማስገደል ቀላል ነው ስትይ ለሄለን እኮ እኛ ነን ሄድንልሽ። አይደለም ሰው ልታስገድይ ማለት ነው። ለሄለን ካልሄዳችሁልኝ ብለሽ ስትለምኝ እኛ ነን ሄድንልሽ። እና
እኔ ይልሽ እኔ መቼም አልፋታሽም። ከኔ ጋር እንደፈለግሽ ሁኚ፣ ግን ሰው ስትነኪ ይመልስልሻል። ያ ሰው ሌላ ሰው ስትነኪ ይመልስልሻል። ያንን ልልሽ እንችለው ያየኝ ይችላል። እኔ ምን እላለሁ ብዬ ጨረስኩኝ እኮ። እነዚህ ሰዎች እኮ እናንተ ኮሜንታተሮች መጀመሪያ አስተውሉ። ከመናገራችሁ የምትወዷት ከሆነ ሌላ ሰው አትናገሪ፣ እሷን ስደቧት በሉ። ከእንደገና ስድብ ለምትሉት ባለመሳደብ ፈሪነት አይደለም። ባይዘው ላይክ አፍ በመክፈት በጣም ቀላል እኮ ነው። ግን እንሳደብ ጨዋታ ስንጫወት እናንተ አሽሙረኛ ትላላችሁ፣ እነሱ አፋቸውን ሲከፍቱ ግን በጣም ጀግና ትላላችሁ። በጣም ታስቁኛላችሁ። እስኪ አውጥተን የተሳደብንበትን ሪከርድ እያወጣችሁ ለጥፉ እና እሷ የምትሳደበውን ስድብ እያወጣችሁ ደግሞ እዩት። ለራሳችሁ ለህሊናችሁ መስከሩ። ለሰው አይደለም፣ ለእኔ አይደለም። ግን በስድብ ማንም ጀግና አይባልም። ጀግና በአካል ሲገጥም ነው ጀግና የሚባለው። በመሳደብ ደረጃ፣ በመዝለፍ ደረጃ፣ ያለ ስም በመስጠት ደረጃ ከሱ የበለጠ የለም። በቃ እኛ ደግሞ በራሳችን ሙድ የፈለግነውን ማለት እንችላለን፣ ማውራት እንችላለን፣ መጫወት እንችላለን፣ መሳቅ እንችላለን፣ ሙድ መያዝ እንችላለን። መብታችን ነው። የግድ አፍ ለመክፈት አልኳችሁ ቀላል። አፋችሁን ስከፍቱ እንደዚህ ተሰብስባችሁ ትመጣላችሁ። ከአፋችሁ መጥፎ ቃል ሲወጣ ትመጣላችሁ። ውይ ደስ ሲል ስድቧ ጨዋቷ ብለህ ታዳምጣለህ። ግን ያ አይደለም ማንነት። ነገርኳችሁ። ባለፈው ምን አላችሁ እናንተ እኔ ጋር ወይ አባት አነቅተሽባት እንደዚህ ምን ማለት ነው? ሪያሊቲውን የተናገርኩት አይደል እንዴ? ከዛም በኋላ ግን የእሱ አካሄድ ግን ስድብ ነበረ። ይሄ እውነት ለህሊናችሁ የምታወሩ ከሆነ ማለት ነው። የሞተችውን እናትሽን ከመቃብር ቆፍሬ እረግጣታለሁ፣ ልጅሽ በሽተኛ እንደዚህ እያለች ስትናገር እሷ ጨዋ ናት ለእናንተ ማለት ነው። እንደሷ እኔ መሳደብ አቅቶኝ አይደለም። ግን ስወጣ የሚመለከተኝ ማህበረሰብ አለ፣ የሚቆጡኝ ቤተሰቦች አሉ፣ ባለጌ አፍሹ አታበላሽ የሚሉኝ ቤተሰቦች አሉ። ስለዚህም አላረገውም። መሳደብ በጣም ኢዚ ቀላል ነው። በጣም 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 አፍ ማሞጥሞጥ በጣም ቀላል ነው። ሲቀጥል ደግሞ ስድቡም ጸቡም ከኛ ጋር ከሆነ እኛ ነው መናገር እንጂ የመጣውን ሰው እሺ ቃልዬ መክሰስ አትችልም። አሜሪካ ሀገር ነው እኮ የምትኖረው። ቃልዬም ትችላለች እኮ ክብሯን እንደዛ እየረገጠች የኤቤስ ጋዜጠኛ ቃል ኪዳን እያለች ስሟን ስትጠራ መክሰስ ትችላለች። ስትማሩ ታስተውላላችሁ። እሷን ስትነኩ አይ እሷን ነክታችሁ ነው። ቃል ኪዳን ነክታታለች፣ ተናግራታለች። ከባሏ ጭምር እያዋረደቻት ነበር ሚዲያ ላይ ወጣ። እሷ መብት አላት፣ ሌላ ሰው መብት የለውም። ይሄ የሚባለው ሰውዬ ቪዲዮ ፎቶውን ታውቁታላችሁ። ቪዲዮ ወጥቶ ተናግሯል፣ ቃል ወጥቶታል። የኤልሻዳይ ጊፍተር ነው አይደለ? እሱ መሰደብ ስልኩ አለኝ እንደዚህ አለኝ ማለቱስ አያስቀጣም? አያስከስስም? እንዴት ነው ግን የምታስቡት እናንተ? እንዴት ነው የምታስቡት? ጌታ ነገርኳችሁ። እኔ መጫወት ባለብኝ ሙድ እጫወታለሁ፣ መናገር ባለብኝ ሙድ እናገራለሁ። ነገር ግን አፌን ከፍቼ በስድብ ቪዲዮ አልሰራም። ይህንን አስረግጬ ነው የምነግራችሁ። ፍራቻ ለመሰላችሁ መታችሁ ሞክሩ። ፍራቻ ምን ያህል ፈሪ እንደሆንኩኝ ታዩታላችሁ ከዛም በኋላ ማለት ነው። በተቀረ ግን ይሄ ላይክ አሙጥሟጭ ነኝና እኔ እንደዚህ ነኝና ምናምን ማሙጥሙጥ በጣም ቀላል ነው በጣም። በተቀረ እናንተ የምትኖሩበት ሀገር ህግ ይከበራል፣ እኛም የምንኖርበት ሀገር ህግ አይከበርም። እኛ ሀገር ላይ ስንቀመጥ ይዛትብናል፣ እናንተ የምትቀመጡበት ሀገር ላይ ደግሞ ሰው ሲዝትባችሁ ህግ አለ። አንዳንዴ አስተውሉ። ሰውን ለመጉዳት ቀላል ነው። ባይዘዌ በጣም በጣም ቀላል ነው። አሜሪካንም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። ስለዚህ ስለመጎዳዳት ሲቀጥል የትኛው ርስትሽን የትኛው ማንነትሽን ነክተን ነው ትዘላላችሁ? የፈረደበት የአማራ አለ። በአማራ ስብ ትመጣላችሁ፣ ጎጥ ትከፋፍላላችሁ። እኔ እንደዚህ እንትን ስለሆንኩ እንደዚህ ስለሆንኩ ለእንትን እንደዚህ እራሳችሁ ታመጡትና እራሳችሁ ነገሩን ታፈራርሱታላችሁ። በራሳችሁ መዋጋት ሲያቅታችሁ ተናገሩ። እያየን እየወጣላችሁ እኔ እንደዚህ ስለሆንኩኝ እኔ እንደዚህ ነው የሚባል ነገር የለም። ማንም ብሔርን ጠርቶ የተጣላ የለም። ማንም ዘርን ጠርቶ የተጣላ የለም። ግን እናንተ የጎጥ ጸብ ምናምን ለማስመሰል የምትሮጡትን የምትወዷት ከሆነ እንደዚህ አይነት ነገር ባትፖስቱ። የአማራ ክብር ካላችሁ እንደዚህ አይነት ነገር አትፖስቱ። ይሄም አማራ ነው፣ ያም አማራ ነው። በዚህ አማራ እሷ እንደዚህ ስለሆነ ለራሳችሁ አለማፈራችሁ ነው እንደዚህ ብላችሁ ማሰባችሁ ራሱ
እርግጠኛ ነኝ ፊደል የቆጠራችሁ ሰዎች ብትሆኑ እንደዚህ አትሉ። አንድ ግለሰብ በተጣላ ቁጥር የሆነን ብሄር አታክ አድርገ እኔ እንደዚህ ስሉ መጀመሪያ እኛም እንደዛ መስሎን ተሸውደናል። እኔም ተሸውጃለሁ። ግን ማንም በብሄር የተጣላ የለም፣ ማንም በዘር የተጣላ የለም። እየመጣችሁ ወይ እሷ እኮ እንትን ስለሆነች ነው ምናምን ኩሽ ኩሽ የማይመስል ነገር አታውሩ። ጸብ ከኔ ጋር ከሆነ እኔን እንደ ልብሽ መስደብ ትችያለሽ፣ መናገር ትችያለሽ። ግን ለእናንተ ሲሆን ቀላል ነው፣ በጣም ቀላል ነው። የእኛን ቤተሰብ ማዋረድ፣ የእኛን ቤተሰብ መሳደብ፣ የእኛን ልጆች መሳደብ፣ የሚያውቁን ሰዎች መሳደብ። እከካም አንቺስ ነው ያልሽው። እከክ ነገርኩሽ እኮ ቢያንስ በአጠገብሽ ስድብ ከመሰለ ያሉ ሰዎችን አክብሪ፣ ቤተሰቦችን አክብሪ ማለት ስድብ ከመሰለ ደግምልሻለሁ። አሁን ነገርኩሽ። እኔ የማከብራቸው ቤተሰቦች አሉ። ስወጣ ያለፍሽኝ ግን ጀግና አያስብልሽም። አንዳንዴ ፊደል እንደቆጠረ ሰው የምታስቡ ከሆነ አስተውሉ። የማታስተውሉ ከሆነ ግን ገና ለገና የቲክቶክ በጎች አሉኝና ውሉልኛል ብላችሁ ብዙ ርቀት ባትሄዱ ጥሩ ነው። ዌብሳይት ኦፍኮርስ አዎ። ግን አሁን ደግሞ ተነስተው እሷ እንደዚህ ስለሆነች ነው እንደዚህ የሚሏት ምናምን። አረባክሽ እንደዚህ ስለሆነች ነው ምናምን ነው አይደለም። በፍጹም ማንም ሰው የማንንም ሰው ብሄር ጠርቼ እኔ ተሳድቤ አላውቅም። የማንንም ሰው አንቺማ የታገልሽበት እኮ እየወጣ እኮ ነው። እናንተ እንደዚህ የሰው ብሄር በማንቋሸሽ ነው አንቺ መታገልሽ። በምላስ ትግላለ እንዴ? አላውቅም ነበር። ኤኒዌይስ እንትን እንዳትይ ከዚህ በኋላ አይዶን ኬር። የፈለግሽውን ነገር አድርጊ። ሲመለስልሽ ግን እንዳታለቅሽ። እንደዛሬ ጠዋቱ እንዳትጮሂ። ሰው የሆነ ነገር ስታደርጊው ይመለስልሻል። እኔ አሁን ብትሰድቢኝ ይመለስልሻል። እነሱ ደግሞ እሱ በዛ ልክ ሰድበሹ አድራሻሽን ፖስት አደረገብሽ። ትክክል ነው እያልኩ አይደለም። አንቺ የሚያደርግሽው ግን ትክክል አይደለም እና ምንም አላደረገሽም። ባይዘው ሰድቦሽም ምንም አድርጎሽም አይደለም አለ ቴክስትሽ ላይ የጎንደር ጠል ምን እሱ ጎንደርን ጠልቶ ምናምንም አይደለም። የእኔ ሰፖርተር ስለሆነ ብቻ ነው የምትናደጁ። ትናደጃለሽ፣ በጣም ትናደጃለሽ። እና አትናደጂ። የሆነን ሰው የሆነ ነገር ስታደርጊ ሪስፖንስ አለ። ሁልጊዜ መልስ ጠብቂ። አትናደጂ፣ በቃ አትናደጂ። አንቺ ህይወትሽ ሰላም የለውም። እንዳልኩሽ ነው ቅድም ጊዜ ድራማ ውስጥ ያለች ሰው ነሽ። ሁሉ ጊዜ ጥላ ያለች ሰው ነሽ። ህይወትሽ ሰላም የለውም። ስለዚህ አትናደጂ።